ሰላም እንዴት አላችሁ? የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ጥቂት ደቂቃ ደግሞ ዛሬ አብረን እንጸልያለን። እግዚአብሔር እንደሚሰማን ደግሞ አምናለሁ። እግዚአብሔር በነገሮቻችሁ ላይ፣ እግዚአብሔር በሕይወታችሁ ላይ፣ እግዚአብሔር በቤታችሁ ላይ፣ በእያንዳንዱ እንቅስቃሴችሁ ላይ ጥበቃን እንዲያደርግ በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል ሲናገር በዘዳግም ምዕራፍ 32 ቁጥር 10 ላይ እንዲህ ብሎ ይናገራል። በምድረ በዳ ጥማት የነፋስ ጩኸትን በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለትም፣ እንደ አይን ብሌን ጠበቀው። ከበበው ተጠነቀቀለት ይላል። ዛሬ በኢየሱስ ስም ጸልያለሁ። እግዚአብሔር ለያዕቆብ ከተጠነቀቀለት ከከበበው ክፉ እንዳያገኘው ቤቱን፣ ሕይወቱን፣ ዘመኑ በክፉ እንዳይገኝ እግዚአብሔር ከጠበቀው በዚህ ቃል ጉበት ደግሞ ሰናንተ ጸልያለሁ። እግዚአብሔር ነገራችሁን እንዲጠብቅ፣ እግዚአብሔር ቤታችሁን እንዲጠብቅ፣ እግዚአብሔር ዘመናችሁን እንዲጠብቅ በኢየሱስ ስም አብረን እንጸልያለን። የእግዚአብሔር ጥበቃ የእግዚአብሔር ጥበቃ በቤታችን ከበበው፣ ተጠነቀቀለት ይላል። ክፉ እንዳይነካው እግዚአብሔር ጠበቀው፣ ክፉ እንዳያገኘው እግዚአብሔር ጠበቀው። ዛሬም በኢየሱስ ስም በዚህ ቃል ስለናንተ ጸልያለሁ። አሜን ስትሉ ከልባችሁ ከዚህ መንፈስ ጋር ኮኔክት ታደርጉ እግዚአብሔር ነገራችሁ ይጠብቃል። እናንተ የማታዩት እናንተ ያልሰማችሁት ግን በክፉ ፕሮግራም ያለ ግን በጨለማ ዓለም ፕሮግራም ተቀምጦ ያለ የትኛው አይነት ሲስተም ዛሬ እግዚአብሔር አንቺን፣ ዛሬ እግዚአብሔር አንተን ከዛ ክፉ አደጋ፣ ከዛ ክፉ የጨለማ ሲስተም መጠበቅ ይጀምራል። እግዚአብሔር ይጠብቃችኋል። ሕይወታችሁ ይጠበቅ፣ ቤታችሁ ይጠበቅ። እስቲ መጸለይ ጀምሩ። ጊዜ ልስጣችሁ። እግዚአብሔር ቤቴ ይጠበቅ ያላችሁ፣ ሕይወቴ ባንተ ይጠበቅ፣ ትዳሬ ባንተ ይጠበቅ፣ ፋይናንሴ ባንተ ይጠበቅ፣ እርምጄ ባንተ ይጠበቅ፣ ቤቴ ባንተ ይጠበቅ፣ አገልግሎቴ ባንተ ይጠበቅ ያላችሁ ጥቂት ደቂቃ ጸልዩ። ተናገሩ። ባላችሁ በስፍራ ተናገሩ። ኦ መንፈስ ቅዱስ ተናገሩ። ቬራሻ ካታና ማንዲያ ጸልዩ። በጌታ መንፈስ ሆናችሁ ጥበቃ በቤቴ ላይ ሆነ ያላችሁ፣ እግዚአብሔር ቤቴ ይጠበቅ ያላችሁ፣ ትዳሬ ይጠበቅ ያላችሁ፣ ዘመን ይጠበቅ ያላችሁ፣ ከክፉና ከአስመሳዮች ጠብቀኝ እግዚአብሔር ያላችሁ፣ ከበበው ተጠነቀቀለት አለ። ዋው! የእግዚአብሔር ጥበቃ በቤታችሁ እንዲሆን ጸልዩ። ኦ መንፈስ ቅዱስ ጥበቃ ይሁን። ጥበቃ በኢየሱስ ስም ይሁን። ኦ መንፈስ ቅዱስ ጥበቃ ይሁን። መንፈስ ቅዱስ አዎ ጸልዩ። ጥበቃ ይሁን ያላችሁ በትዳሬ ላይ፣ በመንፈስ ሕይወት እንቅስቃሴ ላይ፣ በመውጣት መግባቴ ላይ፣ በፋይናንስ ላይ፣ በጤናዬ ላይ፣ በእርምጃ ላይ እግዚአብሔር ጥበቃ ይሁን ያላችሁ ጸልዩ። መንፈስ ቅዱስ ዛሬ የሆነ ሰው ቤቱ ይጠበቃል ከክፉ አደጋ፣ ከድንገተኛ ሞት፣ ከአመጽ በኢየሱስም የአንድ ሰው ቤት ይጠበቃል። የአንቺ ቤት ይጠበቃል። የአንተ ቤት ይጠበቃል። አምናለሁ። ኦ መንፈስ ቅዱስ እናንተ አሜን ያላችሁ ሰው እኔ ልጸልይላችሁ። እግዚአብሔር አምላክና አባቴ ቃልክ እንደሚናገሩ ጸልያለሁ። እግዚአብሔር ከበበው ተጠነቀቀለትም እንደሚል እንደ አይን ብሌን ጠበቀው እንደሚል ማንም የራሱን አይን ብሌን ደግሞ እንደማይነካ ማንም ሰው የራሱን አይን ብሌን ሊነካ አይችልም። ለምን? ስለሚጎዳ ልክ እንደዚህ እግዚአብሔር ጠበቀው እንደሚል ቤታችሁ በክፉ ላይ ይነካ፣ ቤታችሁ በጨለማ ላይ ይነካ፣ በድንገተኛ ሞት ላይ ይነካ፣ በኪሳራ ላይ ይነካ። በኢየሱስ ስም የእግዚአብሔር ጥበቃ ያገኛችሁ። የእግዚአብሔር ጥበቃ ቤታችሁን፣ የእግዚአብሔር ጥበቃ ዘመናችሁን፣ የእግዚአብሔር ጥበቃ እርምጃችሁን፣ የእግዚአብሔር ጥበቃ መውጣት፣ የእግዚአብሔር ጥበቃ መግባታችሁን ይጠብቅ። እግዚአብሔር ይጠብቃችሁ። ትዳራችሁ ይጠበቅ፣ ዘመናችሁ ይጠበቅ፣ ፋይናንሳችሁ ይጠበቅ፣ ጤናችሁ ይጠበቅ በኢየሱስ ስም። እርምጃችሁ ይጠበቅ በኢየሱስ ስም። ኦ መንፈስ ቅዱስ አሜን ስትሉ ስትቀበሉ ይሄ ቃል በእናንተ ላይ ሆነ። የክፉ ዓላማ አለ፣ አዎ የክፉ ፕሮግራም አለ፣ አዎ ግን ላያገኛችሁ፣ ዘመናችሁ ላይ ሕይወታችሁ፣ መንፈሳዊ ሕይወታችሁ ሳይገኝ ክፉ ሳያገኝ፣ ጨለማ ሳያገኝ ነገራችሁ በኢየሱስ ይጠበቅ። ሕይወታችሁ በኢየሱስ ይጠበቅ። ዘመናችሁ በኢየሱስ ይጠበቅ። የጨለማ ፕሮግራም ሁሉ ከዘመናችሁ ላይ ይነሳ፣ ከሕይወታችሁ ላይ ይነሳ፣ ከእርምጃችሁ ላይ በኢየሱስ ይነሳ። የእግዚአብሔር ጥበቃ በእናንተ፣ የእግዚአብሔር ጥበቃ በአንቺ። ዋው! እግዚአብሔር ይጠብቃችኋል። አላያችሁ፣ አዎ ግን እግዚአብሔር ይጠብቃችኋል። አልሰማችሁ፣ አዎ ግን እግዚአብሔር ቤታችሁን፣ ግን እግዚአብሔር ዘመናችሁን ይጠብቃል። ከክፉ ተጠበቁ። የጨለማ ስራ፣ የጨለማ ኃይል ሁሉ ከዘመናችሁ በኢየሱስ የተነሳ ይሆነ። ዘመናችሁ በክርስቶስ ኢየሱስ የተጠበቀ ይሆነ። የእግዚአብሔር ጸጋና ሰላም ይብዛላችሁ። ባላችሁ በስፍራ በጸሎት በርቱ። ተባረኩ በኢየሱስ ስም።